የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ምዕራቡ ዓለም ማለትም አውሮፓ በተጨማሪም አሜሪካ ቆየት ላለ ጊዜ ጦርነት ተዘጋጅቶ ይጠብቅ ሲሉ ፈርጠም ብለው ተናግረዋል። ያወቁ ሲታጠቁ ያላወቁ ተሳቀቁ ነውና ነገሩ ብለዋል ዋና ጸሐፊው ማርክ ሩቴ። ኔቶ ሩሲያ የዩክሬንን ጦርነት በየትኛውም መንገድ ቢያልቅ ነገር ግን የሩሲያ ግዛት መስፋፋቱን ትቀጥልበታለች፣ አውሮፓም ለማይቀረው ድግስ ማለትም ለጦርነት ወይንም ደግሞ ከሩሲያ ጋር ላለው ግብግብ ወይም ትግል ትዘጋጅ ብለዋል። የዓለም ሕዝብ ጭንቀቱን ሁሉ አራግፎባቸው የነበረው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቢሆኑ የራሽያና የዩክሬን ጦርነት ሞክረው አልሳካ ቢላቸው ፍየል የለኝ ከነብር ምን አጣላኝ እንዲሉ አበው ነብሯን ራሽያን ላለማስከፋት ጥንቃቄ የተሞላበት አካሄድ እየሄደች ትገኛለች። የኋላ ኋላ አይቀርም ዱላ እንዲሉ አሁን አይናችንን ገልጠን በምንከድንበት ቅጽበት እነዚህን የዓለም ሀያላን ሀገራት ማለትም ራሽያ፣ ቻይና እንዲሁም በዚህኛው ጎራ በኩል አሜሪካና የአውሮፓ ህብረት የጦር መሳሪያ ማምረትና ማዘመን እሽቅድድሙን ከመቼውም ጊዜ በላይ ተያይዘውታል። የመጣው ቢመጣ ወይ ፍንክች የአባቢለዋ ልጅ ያሉት ምዕራባውያንና አውሮፓና አሜሪካ እንዲሁም ምስራቃውያኑ ራሽያና ቻይና እባብ ለእባብ ይተያያል ካብ ለካብ እንደሚባለው ያችን የቁርጥ ቀን ሶስተኛውን የዓለም ጦርነት ለመጀመር በየካባቸው ተሰግስገው እየተያዩ ይፋጠጣሉ። የሰሜኑ የጦር ቃል ኪዳን ጸሐፊው ማርክ ሩቴ ከረር መረር ቆፍጠን ባለ ንግግራቸው እንዲህም ሲሉ አክለዋል። 32ቱ ሀገራት ስብስብ የሆነው ኔቶ ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን ጋር ለሚኖረው ማንኛውም አይነት ፍጥጫ ጦሩን አዘጋጅቶ ይጠብቅ ሲሉ ተናግረዋል። ይህንም ብለው አላበቁም። የኔቶ ዋና ጸሐፊው ማርክ ሩቴ ሞስኮ አጣማሪ ካላት እኛም በአንቀጻችን 4 እና 5 አንዳችንን ስንነካ ሌላችንን እንደተነካን እንቆጥረዋለን። እንዲሁም አንድ ሀገር ሉዓላዊነቷ ሲደፈር ጥቃት የሚደርስበት ከሆነ እርምጃ ለመውሰድ እንዲያመቸን ቁጭ ብለን በጠረጴዛ ዙሪያ ብዕራችንን በወረቀታችን አስፍረን ለፍልሚያው እንዘጋጃለን ብለዋል። ራሽያ በበኩሏ የሰሜን አትላንቲኩ የጦር ጥምረት ወይም ኔቶ 14ቱም አንቀጾች እኔን በቀጥታ ለማጥቃት ተረቀው የጸደቁ ናቸው ትላለች። ይህ በእንዲህ እንዳለ የነ ኔቶና አሜሪካ አካሄድ ያየችው ራሽያ የሰሞኑ የኔቶ ዋና ጸሐፊው ማርክ ሩቴ ንግግር ተጨማሪ የጦር መሳሪያዎችን እንድታንቀሳቀስና አስፈሪዎቹን የጦር መሳሪያዎቿን በጦር ሜዳ ላይ እስከ መትከል እየደረሰች ትገኛለች። የኔቶ ዋና ጸሐፊው ማርክ ሩቴ ንግግራቸውን ቀጠሉ። ብስክስክ መረር ቆፍጠን እያሉ የሆዳቸውን የሚዘረግፉት የኔቶ ዋና ጸሐፊው ማርክ ሩቴ ዘለግ ባለ ቁመናቸውና የሚያምር ድምፃቸውን እየላኩ በመነጸራቸውም ታዳሚውን አጮልቀው እያዩ የጦርነት ድለቃ መዝሙራቸውን ቀጠሉ። የሚሮጡበት ሜዳ የሚወጡበት ቀዳዳ እንዲሉ ለምንሮጥበት ሜዳ ማለትም ለጦርነቱ ከበጀታችን አሉ ማርክ ሩቴ ከበጀታችን 5% ማውጣት አለብን ሲሉ ለኔቶ 32ቱ ሀገራት አሳስበዋል። በስጨት ብለውም እንዲህ አሉ። ደህና ሆነን ለመቀጠል ይህ ለኛ ያስፈልገናል። ከዚህ አንጻር መሪዎቻችን እንደተስማሙት ተጨማሪ የመከላከያ አቅምን እነዚህ ተጨማሪ የመከላከያ አቅሞች ያልኳችሁ ጀቶችን፣ ታንኮችን፣ መርከቦችን፣ ድሮኖችንና ተተኳሾችን፣ ሳይበሮችንና የውሃ ላይ አቅምን ለመፍጠርና ለመግዛት ነው። ማርክ ሩቴ ቆጣ ብለውም እንዲያከሉ ሞስኮ፣ ቻይና፣ ኢራንና ሰሜን ኮሪያ አሉ ማርክ ሩቴ የሰሜን አትላንቲኩ የጦር ጥምረት ዋና ጸሐፊው ማለቴ ነው። እነዚህ ሀገራት ዓለም አቀፉን አገዛዝና አስተዳደር በአሜሪካና አውሮፓ የሚመራውን ማለታቸው ነው። ይህን ዓለም አቀፍ አስተዳደር ለመናድ ደፋ ቀና እያሉ ነው ብለው ራሽያን፣ ቻይናን፣ ኢራንንና ሰሜን ኮሪያን ከሰዋቸዋል፣ ወርፈዋቸዋል። ነገር ግን ቆፍጣናው ፑቲን ሁሌም አቋማቸው አንድ ነው። እንዲህም ብለው ነበር። የምዕራቡ ዓለም ባልደረቦቻችን በተለይ አሜሪካ በማን አለብኝነት ሕግ ያወጣሉ። በዚያ ላይ ማን እንዴት እንደሚተገብረው ምን መደረግ እንዳለበት ያስተምሩናል። ያለምንም ማፍረት የሚሉን ተመሳሳይ መግለጫና ሐሳብን ነው። ሁልጊዜም ይህን ማድረግ አለባችሁ፣ ትገደዳላችሁ፣ በብርቱ እናስጠነቅቃችኋለን ይሉናል። እናንተ እነማን ናችሁ? ማንንም ለማስጠንቀቅ እናንተ እነማን ናችሁ? ብዙ ሀያላን ሀገራት መነሳታቸው አብረው መስራትን ያበረታታል የሚሉት አንዳንድ ፖለቲከኞች ቢኖሩም ባልበላው ጭሬ ላፍሰው የሚሉት አውሮፓና አሜሪካ እኛ የዓለም አቀፉን አገዛዝና ስርዓት ካልተቆጣጠርን ያሉ ይመስላሉ። ያም ብቻ ሳይሆን ወታደራዊ እርምጃ የደረሰ እንቅስቃሴዎችንም እያደረጉ ይገኛሉ። እንዲህ አይነቱ ሐሳብ ደግሞ የመጣው ኔቶ አራቱንም ሀገራት ማለትም ራሽያን፣ ቻይናን፣ ሰሜን ኮሪያና ኢራንን ስጋት አድርገው ስለወሰዱ ነው። የሰሜን አትላንቲክ የጦር ጥምረት
ሀገራት ኢንዱስትሪዎች በጦር መሳሪያ ምርት ላይ እንዲያተኩሩ ጥሪ አቀርበዋል። የኔቶ ዋና ጸሐፊው ማርክ ሩቴ አንዱ ሰላም አንዱ የጦርነት ነጋሪት ጎሳሚ በሆነበት ዓለም ኔቶ የጦርነት እሳት ጭሮታል። እንዲሁም አሉ ማርክ ሩቴ እንዲህም ብለው ነበረ፣ የኔቶ የጦር ጥምረት ሀገራት የጦር መሳሪያ ኢንዱስትሪ አምራቾች ፋብሪካዎች እናንተ ጦር መሳሪያ ማምረቱ ላይ በደንብ ጎብዙ፣ ለገንዘብ እንዳታስቡ ብለዋል። ራሽያ በበኩሏ የልቧን በልቧ አድርጋ ከዩክሬን ጋር ያለኝ ጦርነት የደህንነት ስጋቴ ስለሆነ ጀመርኩት እንጂ ወደ ባልቲክ ሀገራትም እና ምስራቅ አውሮፓ የመስፋፋት ህልምም ቢሆን ትልም ጨርሶ የለኝም ትላለች። በሌላ በኩል በ2008 ላይ ጆርጂያን፣ በ2014 ላይ ክሬሚያን፣ በ2022 ላይ የዩክሬን 4 ግዛት አሁን ደግሞ የዩክሬን 5ኛውን ግዛት ሱሚን የጠቀለለችው ራሽያ አናምናትም እያሉ ነው ምዕራባውያን። በዚህ ሁሉ ውጥረት ውስጥ ያሉት ኔቶና ራሽያ አዝማሚያቸው ሁሉ የጦርነት ነው። በራሽያ በኩል ቻይና፣ ኢራን እና ሰሜን ኮሪያ፣ በኔቶ በኩል አሜሪካ። ስለሆነም ራሽያ ወደ ኋላ አትመለስም። አሁን ሀይ ካላልናት ጨርሶ መታሰቢያችንን ታጠፋዋለች። ስለዚህ እንዘጋጅ እያሉ ይገኛሉ። ክብሪት መጫሩ እንጂ እሳቱ ከተፈጠረ በኋላ አንድም ነገር ሳይቀር ቅርጥፍጥፍ አድርጎ እንደሚበላው ኔቶና የራሽያ ጦርነት ነጋሪት ተጎስሟል።